አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ቤተሰብ እንዴት ናቸው? እንዲሁም ክርስቲያን ቤተሰቦች ሰላም ብያለሁ። ሌላ እምነት ተከታይ ሰላም ብያለሁ። ሰላም ናችሁ? ሰላም እናንተ ይሁን። ዛሬ በመኮረኒ በሸሜል እንሰራለን። ያው መቼም የአረቦች ምግብ መች ብዛቱ አይደለ? ሶሪ መኮረኒ በሸሜል ወይም በሸሜል ያው በሸሜል ነው አይደለ? በአማርኛ ይቅርታና በቱጃጅ እንሰራለን ማለት ነው። ብዙውን ጊዜ መኮረኒ በሸሜል የሚሰራ በልሃም መፍሩማ ነው አይደለ? በስጋ ነው። ስለዚህ እኛ ደግሞ በዶሮ ነው የምንሰራው። ዶሮዎችን ቀቅለው ምናምን ነው ሌሎች የሚሰሩት። እኔ ግን ተዘጋጅቶ የሚሸጥ የዶሮ የተፈጨ ዶሮ አለኝ፣ ቱጃጅ ማለት ነው። ጥቅሉን መኮረኒ በሸሜል በዶሮ እንሰራለን ማለት ነው። በአረበኛው ደግሞ መኮረኒ በሸሜል በቱጃጅ እንሰራለን ማለት ነው። እዚህ ጋር የተፈጨ ብስሚላ፣ እዚህ ጋር የተፈጨ ቱጃጅ ነው ማለት ነው። ማለት ዶሮ እንደዚህ ተዘጋጅቶ ነው የሚሸጠው። እንደዚህ ተዘጋጅቶ ይሸጣል ማለት ነው። ይሄንን በሸሜል እንሰራለን ማለት ነው። እናንተ ለሃም መፍሩማ መስራት ትችላላችሁ። ስጋ እንደዚህ ተፈጭቶ በሚሸጠው ስጋ መስራት ትችላላችሁ። እኔ ግን በዶሮ ነው የምሰራው ማለት ነው። አሁን ወደ አሰራሩ እንሄዳለን። እዚህ ጋር መኮረኒ ያለን እንደሚታይ ተስፋ አለኝ። እዚህ ጋር ደግሞ ዘይት አለኝ። እዚህ ጋር ደግሞ ቅመሞች ናቸው። ከሙን በኋራት ሙሸከላ። እዚህ ጋር ደግሞ ፋፍሪካ ትንሽ ቀላ እንድልላችሁ ነው። ቲማቲም መጨረሻ ላይ ቲማቲም እናደርጋለን ማለት ነው። እነዚህን ይመስላሉ። ወደዚህ ስንሄድ ደግሞ ይቅርታ፣ ያው ዘይት ግዴታ ማሳየት አይጠበቅብኝም። መቼም ምንም ነገር ስንሰራ ዘይት እንጠቀማለን፣ ያው ለማሳየት ነው። እዚህ ጋር ደግሞ ሽንኩርት አለን። ሽንኩርት፣ ትንሽ ሽንኩርት፣ ነጭ ሽንኩርት፣ ፍልፍል ሮሚ ወይም ትልቁ ቃሪያ ማለት ነው። ይህን እንዳታበዙት በኋላ ጥቁር እንዳይሆንባችሁ ማለት ነው። እዚህ ጋር ደግሞ መስሪያችን አለ ማለት ነው። መሸሜሉ መስሪያችን ማለት ነው። ይሄ ብቻ አይደለም የሚያስፈልገው፣ ግን ትንሿን አሳያችኋለሁ። እያንዳንዷ እያመጣሁ አሳያችኋለሁ። ለጊዜው ይሄ በቂ ነው ማለት ነው። ወደ አሰራሩ እንሄዳለን። ከዛ እንግዲህ እዚህ ጋር ትንሽ ዘይት እናደርጋለን ማለት ነው። ከዛ ሽንኩርት እንደዚህ እያደረግን ትንሽ እናበስለዋለን። ከዛ በኋላ ቱጃጅ እናደርጋለን።
ጋር በሽሜላችንን ሰርተናል። አሁን እንግዲህ እዚህ ጋር እናመጣለን። ብስሚላ እንደምታያችሁ ተስፋ አደርጋለሁ። ቪዲዮ ተቋርጦብኛል ቤተሰብ። እስኪ መጀመሪያ ሰላም ብዬ ነበር የገባሁት፣ ተቋረጠ። ምንም ማድረግ አይቻልም። ከዛ መጀመሪያ እንደዚህ በሽሜላችን እናደርጋለን። እስከ መኮረናችን አለ ከላይ እንጨምራለን። እንደዚህ ያደረግን ከዛስ ምንድን ነው የምንጨምረው? ስጋ ያለው ሶስ እዚህ ያለን እንጨምራለን ማለት ነው። ሶሪ ይሄን ክፍት ነው። እስኪ ይሄ እንግዲህ የተፈጨ ዶሮዋችን ነው። ቪዲዮ ተቋርጦ ነው። በሾርት እንዲሆን እለቀዋለሁ። የተቋረጠውን ቪዲዮ ሶሪያ ቤተሰብ ጀት ሶሪ እንደዚህ አድርገን ከላይ እናለብሳለን ማለት ነው። እንደዚህ አድርገናል ማለት ነው። ደከመኝ ቤተሰብ ደከመኝ። እዚህ ጋር እንደዚህ እናለብሳለን። አሁን ዋው ጠበቃቴን ነው የምሰራው። እናንተ 3-2 ጠበቃ መስራት ትችላላችሁ ማለት ነው። ከዚህ አሁንም መኮረኒ ከላይ እናደርጋለን። መኮረኒ ከላይ እናደርጋለን። እናሰማምራታለን። ከዛ ምን እናደርጋለን?
ሶሪ እንደሚታያችሁ ተስፋ አደርጋለሁ ማለት ነው። ዋው እንደዚህ ካደረግነው በኋላ ከላይ ጁብና ሞዘሬላ እንጨምራለን። ሶሪ ከባድ ነው። እንደዚህ እናደርጋለን። ጁብናችን እንጨምራለን። ጁብናችን ይሄ ነው። ጁብናችንን ከላይ እንጨምራለን። እንደዚህ እያደረገን እንደዚህ በእጃችን ከላይ እንጨምራለን ማለት ነው። እያደረግን እሺ በሰበሰብ እንግዲህ ይሄንን ይመስላል ጁብናችን። ምንድነው መኮረኒ በሸሜላችን። ቪዲዮ ተቋርጦብኛል። እስኪ በሾርትም ቢሆን ለቀዋለሁ። አንጀት በጣም ሶሪ የስራ ተቋረጠብኝ። ጀመር ሶሪ ቅርታ። አሁን ይሄንን ፍሩን ውስጥ እናስገባለን። ከፍሩን ውስጥ ቢያንስ 30 ደቂቃ ማቆየት ይኖርብናል። እንደዚህ እንዳለ እናስገባለን። ከፍሩን ውስጥ ሲወጣ ጠብቁ ማለት ነው እስከሚወጣ። እንደዚህ የመሰለልኝ فما جزاء